ቲክቶከሮቹ በቁጥጥር ስር ዋሉ። ፌደራል ፖሊስ ከሰሞኑ በአዲስ አበባ ከተማ በተካሄደው የቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒው እና ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ላይ ምርመራ መጀመሩን ገልጿል። በዚህም መሰረት ወንጌላዊት ገብረ መስቀል፣ በረከት ጸጋይ፣ ግሩም ገዛሃኝን እንዲሁም ደግሞ ዮሐንስ መኮንንን የተባሉ ተጠርጣሪዎች በቁጥጥር ስር መዋሉን አስታውቋል። ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎችን ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ ያስከተሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥልም ገልጿል። ክቡራን ተመልካቾቻችን በዚህ ጉዳይ ላይ አዲስ መረጃዎችን ተከታትለን ወደ እናንተ የምናደርስ ሲሆን በዚህ ሰዓት ሰበር የተባለ መረጃ ሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። የኢትዮጵያ ፌደራል ፖሊስ በቅርቡ በተካሄደው በጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አለባበስ የለበሱ ቲክቶከሮችና ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። እነዚህም ወንጌላዊት ገብረ እንድሪያስ በርሄ ወይንም ኢቫን፣ በረከት ጸጋይ ጅፋር፣ መቅደስ ደረጀ መንግስቱ፣ ግሩም ገዛሃኝ ቀጭኔ እንዲሁም ዮሐንስ መኮንን ኃይለማርያም ወይንም ጃኒ ይገኙበታል። የፌደራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራውን አጠናክሮ የተመሳሳይ ጾታ አፍቃሪዎች ነን አለን ምን አይነት ስሜት እንደሚሰማን ምን እንደሆነን እንዴት እንደሆነን ከኛው ከራሳችን ብትሰሙ ይሻላል። ይሄንን ደግሞ ለማድረግ ብዙ ሰዎች ደግሞ የማይችሉበት ምክንያት ምንድነው? ይሄው ከዚሁ ከተያያዘ ከተመሳሳይ ጾታ ጋር በተያያዘ መልኩ የማስፈራራት ዛቻ ምንድነው አካላዊ የሆነ ጥቃት እኛ የሱ የአካላዊ የሆነ ጥቃት ራሱ እንትኖች ነን ተጎጂዎች ነንና ስለዚህ ጉዳዮች ማውራት እንፈልጋለን። የተመሳሳይ ጾታ ሰዎችን አንድ በሆነ መልኩ የማስቀመጥና ደፋሪዎች ናቸው፣ ህፃናቶችን ያበላሻሉ። ይሄን ነው ማለት ነው። አዎ ከእንትን ምንድነው ከዌስት የመጣ የኢትዮጵያን ባህልንና ውበታችንን ለማበላሸት የመጣ ነገር ነው የሚባሉትን ነገሮች እነዚህን ሁሉ ትክክል እንዳልሆኑ ለማውራት እንፈልጋለን። ግን ይሄ እንዳለ አሁን ያለንበት የተመሳሳይ ጾታ ጥላቻ እንደዚህ ገን ነው እየተነገረ ያለበት ምክንያት በዚህ የጀመረ ነው። የቤተክርስቲያን ሰዎች ጥላቻንና ምንድነው ትክክል ያልሆነ ምንድነው መረጃዎችን በመስጠት ሰዎችን ይሄ የሆይ ሆይ ዘመቻ እንዲነሳ እያደረጉ ያሉ ሰዎች ናቸው። ስለዚህ እንዴት እንደጀመረ እንትኑን ምንድነው ታሪኩን መገንባት ስለፈለግን ነው። ሌዝቢያን አለ፣ ከዛ ጌይ አለ፣ ከዛ በኋላ በብብት ሴክስ የሚያደርጉ ሰዎች አሉ እና የብብቱን ሴክስ ትንሽ ብታብራራ። ግን ስለ ተመሳሳይ ጾታ ምንድነው ሆሞሴክሹዋሊቲ በእንግሊዘኛ ሆሞሴክሹዋሊቲ የሚባለው በአማርኛ ግብረ ሰዶም ነው ብሎ ነው እንትን ያለው። ሰዎች የቤተክርስቲያን ሰዎች ነን፣ እኛ እናቃለን፣ የምንሰራው እንደዚህ ነው፣ we have this experience እና ያ ኤክስፒሪየንስ ብለው ይለፈልፉና ከዛ በኋላ ሰውን ወደ ሙሉ ለሙሉ ከአይምሮ ውጪ ዕውቀት አልባ አድርጎ ወደ ጥፋት ለመምራት የሚመሩ ሰዎች ናቸው ብዬ ነው ማስቀመጣቸው። ስለዚህ በጣም ክሊር ማለት ግልጽ የሆነ ልዩነት ሊፈጠር መኖር አለበት። እኔ የተመሳሳይ ጾታ አፍቃሪ ነኝ። እኔም እንደዛው። እኛ የተመሳሳይ ጾታ አፍቃሪዎች ግን ብዙ ጊዜ ብቻችንን ተደርገን የምንወጣው ነገር አለ እና እሱ ነገር ሊገባኝ አልቻለም። ለምን እዛ ጋር የተጠቀሰው ነገር ምንድነው? ሁሉ ሰው ከሁሉ ሰው ጋር ሴክስ ሲያደርግ ነበር የሚሉት። ከዛ ደግሞ እኔን አሁን ብትጠይቀኝ ምንድነው ብለህ ብትጠይቀኝ እኔ አሁን የተመሳሳይ ጾታ አፍቃሪ ሆንኩበት ምክንያት ከልጅነቴ ጀምሮ ማለት ነው ስሜት ያለኝ ለሴት ልጅ ሳይሆን ለወንድ ልጅ ነው። እሱ አሁን ሴክስ ስላደረኩኝ አይደለም። እኔ 8 አመቴ ነበር ይሄንን ሳቅ እና 8 አመቴ ላይ እኔ ምንም ሴክስ ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደምን አላችሁ? እንደምን ሰነበታችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ሁሉም ኢትዮጵያዊና ኦርቶዶክሳዊ የሆነ ይህን ቻሌንጅ እንዲቀላቀል ስንል በእግዚአብሔር ስም መልእክታችን ነው። ጳጉሜን 6 ቀን ታላቅ ኮንሰርት ኢትዮጵያ ላይ የዘፈንና የኃጢአት የዝሙት ድግስ ተደግሷል። ይህንን ድግስም ይህንን ኮንሰርትም ያዘጋጁት በኢሉሚናቲ ሜምበርነት ሆነው ትውልድን ለማጥፋት የሚሰሩ
ታዋቂ አርቲስቶችና ታዋቂ ዘፋኞች በትልቅ ሚዲያ ኮንሰርታቸውና ማስታወቂያውን ሰርተው የኢትዮጵያን ሕዝብ ሊበክሉ ቢዮንሲን መጣ እንደነበረችው ትልቅ ስራ ሊሰሩ ነው። ሁሉም የኢትዮጵያዊ ሰው የሆነ ሁሉ ይህንን ቻሌንጅ እየተቀላቀለ ኖ ሞር ግብረሰዶም ኖ ሞር 666 እያለ ይህንን ማስታወቂያ ያለበትን የተሰራበትን ኮንሰርት ምናምን የተዋህዶ ልጅ ይሁን ኢትዮጵያዊ ሙስሊም ማንም ይሁን ይህ ነገር የ666 የአውሬው ሴራና ኢትዮጵያን ለማጥመድ የተሰራ ሴራ ስለሆነ እነ ልጅ ሚኪም ረፉ፣ ሌሎች አርቲስቶችም ኢትዮጵያን የሆናችሁ ተከብራችሁ ኑሩ። ይህ ከውጭ ይመጣል የተባለው ናይጄሪያውን ታዋቂ የ666 የኢሉሚናቲ ሜምበርና መሪ ስለሆነ በእግዚአብሔር ስም ይህን የኮንሰርት ባነር ያያችሁ እንድትቀዱና እንዲሁም ይህንን ተቃውሞ ሰልፍ ዱዊት ሼር እያደረጋችሁ ለዓለም ሕዝብ እንድታደርሱልን ኖሞር 66 ኖሞር ግብረሰዶም። እኛ ኢትዮጵያውያን ጸሎት ነው እንጂ የሚያስፈልገን በዚህ ሰዓት ዘፈንና ዝሙት ኃጢአት አያስፈልገንም። የዘፋኝ መንግስተ ሰማያት አይገባም እንዳለው በወንጌል እኛ የሚዘፍን ሰው ሳይሆን የሚያስፈልገን ጸሎት ነው። አባቶች ናቸው የሚያስፈልጉን። ይብቃል። ነገሩ በህግ ያስጠይቃል። ይህን ቪዲዮ አይተን አንዴ እንመለስ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራለኝ። ከሴቶች ጆሲ። እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላቸው። ቴንክ ዩ